ሃይ ስኩልንና ዩኒቨርሲቲን እየተከፈለኝ እንዴት እንደተማርኩ ልንገራችሁ። ሰላም ሂክማ እባላለሁ። በኒውዮርክ ዩኒቨርሲቲ አቡዳቢ በፉል ስኮላርሺፕ ኢኮኖሚክስ አጥንቻለሁ። ይሄ ፉል ስኮላርሺፕ ምንድነው ከቨር የሚያደርገው? ኤቭሪቲንግ፣ ቱዊሽንን፣ ሃውሲንግ፣ ሚልስ፣ ኤቭሪቲንግ። እንደውም ኢትዮጵያ ውስጥ በአመት ውስጥ 2 ጊዜ እየተመላለስኩ ማለትም በየሴሚስተሩ እየመጣው የሚሄድበትን ፍላይት ቲኬት ራሱ ከቨር አድርጓል። ከዛም በተጨማሪ ስታይፔንድ ራሱ እየተከፈለኝ ነበረ የተማርኩት። አክቹሊ ስታይፔንድ እየተከፈለኝ መማር የጀመርኩት ገና ከሃይ ስኩል ነው። 11ኛ ክፍል እያለሁ የሳንፎርድ ኢንተርናሽናል ስኩል የአይቢ ዲፕሎማ ስኮላርሺፕ አግኝቼ ስታይፔንድ በየወሩ እየተከፈለኝ መማር ችያለሁ። ከዛም በተጨማሪ ኦነስትሊ እህቴ ታናሽ እህቴ ራሱ ሃይ ስኩልን 11 እና 12ኛ ክፍልን በአሜሪካ UWC ስኮላርሺፕ አግኝታ ተምራለች። ከዛ ደግሞ የዩኤስ ዩኒቨርሲቲ ገብታለች አሁን በፉል ስኮላርሺፕ። ሶ ምን ማለት ፈልጌ ነው፣ ለኢትዮጵያን ስቱደንቶች እንደዚህ አይነት የስኮላርሺፕ ኦፖርቹኒቲዎች አሉ። ሶ እናንተም አፕላይ ማድረግ ትችላላችሁ ማለት ነው። ገና ከሃይ ስኩል ሆናችሁ አፕላይ የምታደርጉባቸው ውጪም ሆነ እዚህም ያሉ ኢንተርናሽናል የሆኑ ስኩሎች አፕላይ አድርጋችሁ መማር ትችላላችሁ። ሶ እንዴት ነው ይሄንን ኦፖርቹኒቲ እድሉን የምታገኙት ብላችሁ ከጠየቃችሁ፣ አንደኛው እነዚህ ኦፖርቹኒቲዎች ኤግዚስት እንደሚያደርጉ ማወቅ ነው እና የት እንዳሉ የት አፕላይ ማድረግ እንዳለባችሁ ማወቅ አለባችሁ። ሁለተኛው ደግሞ ሰፖርት የሚያደርጋችሁ ሰው ያስፈልጋል። ቢካዝ የእህቴን አፕሊኬሽን ጊዜ እኔ ነበርኩኝ ኤሲዋን ምናምን ቼክ ሳደርግላት የነበረው። ይሄንን ኦፖርቹኒቲ የት ታገኛላችሁ ብላችሁ ከጠየቃችሁ፣ ኦፖርቹኒቲዎችን የምታውቁበትም ከዛ ደግሞ ጋይድ የሚያደርጋችሁ ካውንስለር ተመድቦላችሁ አፕላይ የምታደርጉበትና ፉል ስኮላርሺፕ የምታገኙበት እድል ይዤላችሁ መጥቻለሁ። ከ9 እስከ 11 ያለው የ101 ካውንስሊንግ ፕሮግራማችን ገና ከመጀመሪያው ኦፖርቹኒቲውን አይደንቲፋይ አድርጎ የሚያስፈልጋችሁን አፕሊኬሽኖች ላይ ሪኳየርመንቶችን፣ ኤክስትራ ካሪኩላር አክቲቪቲስ፣ ኤሴይስ፣ ኤቭሪቲንግ ስቴፕ ባይ ስቴፕ ከካውንስለራችሁ ጋር አፕላይ ታደርጋላችሁ ማለት ነው። ለዚህ ፕሮግራም አፕላይ ለማድረግ ከፈለጋችሁ ዌብሳይታችን ላይ ውስጥ በመግባት ወይም ደግሞ ባዮ ላይ ባለው ስልክ ቁጥር እየደወላችሁ ሞር ኢንፎርሜሽን መጠየቅም ሬጂስተር ማድረግም ትችላላችሁ። ሶ እንደኔ ከሃይ ስኩል ጀምሮ እየተከፈላችሁ መማር ከፈለጋችሁ ዛሬውኑ የሚቀጥለውን ስቴፕ ውሰዱ። ጉድ ላክ።